ዛሬ ወደ ፓርክ ብቻ ሳይሆን ወደ ቀደመ ዘመን ወስዳችኋለሁ። ወንዝ ሆነን አብረን በተፈጥሮ ምታታዊ ጉዞ እንፈሳለን። አዋሽ ወንዝ እዚያ ለመድረስ ከአዲስ አበባ ተነስተን ምስራቃዊ የሀገሪቱን አቅጣጫ ተመርተን 215 ኪሎ ሜትር እንጓዛለን። በዚህ ጉዞአችን መዳረሻችን እየቀረበ ሲመጣ ቀልብን የሚሰርቅ አንድ ስፍራ አለ። ወደዚያ ደርሰን ጥቂት ሰዓታትን ማሳለፍ ዋጋ አለው። ራሳችንን እናግልል። በአዋሽ ተፋሰስ ከሚገኙ ሐይቆች መካከል አንዱ ነው በሰቃ ሐይቅ። ሕይወቱን በተቃርኖ የቃኘ የሚመስል ተፈጥሮ። ባለፉት 3 አስርት ዓመታት ጊዜ ውስጥ በታላቁ ስምጥ ሸለቆ ሐይቆች ውስጥ የሚገኙ ሐይቆች የውሃ መጠናቸው እየቀነሰ ሲመጣ በሰቃ ከነበረበት የ2.5 ስኩዌር ኪሎ ሜትር ይዞታው ወደ 40 ስኩዌር ኪሎ ሜትር ተለጥጧል። ባለፉት 3 አስርት ዓመታት ውስጥ በከፍተኛ መጠን እየጨመረና የአይወን ንጥረ ነገር ክምችቱ እየበዛ የመጣ ሐይቅ ከነበረበት ይዞታ እየሰፋ በመምጣቱ በመተሐራ ከተማ ላይ አንጻራዊ ለውጥ እንዲኖር አስገድዷል። ቀድሞ የነበረ መንገድ እንዲለወጥ ምክንያት ሆኗል። የአካባቢው ማህበረሰብ ምንም እንኳን ለበሰቃ ሕይወት አልባነት ያላቸው ዊታ ከፍ ያለ ቢሆንም በሰቃ አሁንም ሕይወት አለው። ለዚህ ማሳያ የሚሆኑ አዕዋፍ በውሃው ዳርቻ ከበው ይታያሉ። ሸበላ፣ ሳቢሳ፣ የግብጽ ዝይ እንዲሁም የተለያዩ የኩሊሊት ዝርያዎች ይገኙበታል። በሐይቁ ተፈጥሯዊ ይዘት መዛባት ምክንያት ለምግብነት የሚውል ባይሆንም አሳ ይራባበታል። ይህም አሳን ለምግብነት ለሚያውሉ አዕዋፍ ዝርያዎች መዳረሻ አድርጎታል። አባኮዳና የአፍሪካ አሳ አጥማጅ ንስር ሲያንዣብቡና ግዳያቸውን ሲይዙ የሚታየው ትርኢት ሐይቁን ከሕይወታዊ ትዕይንት አይለየውም። በሰቃ ለተለየ አገልግሎት የሚውል ሐይቅ ባይሆንም በአንድም በሌላም መንገድ ግን ይዘቱን ጠብቆ ለመዝናኛነት የሚውል ሐይቅ ነው። አሁን በአዋሽ ብሔራዊ ፓርክ ዋና መግቢያ ላይ እንገኛለን። በአዕዋፍ የተሞላ ሰማይ
በድምጻቸው የተዋጀ ምድር በበረሃ ዋዕይ መልካም ውበትን የደረበ ተፈጥሮ አዋሽ ብሔራዊ ፓርክ በኢትዮጵያ ከሚገኙ ብሔራዊ ፓርኮች ውስጥ 5 ያህሉ በታላቁ ስምጥ ሸለቆ ውስጥ ይገኛሉ። አዋሽ በታላቁ ስምጥ ሸለቆ ሰፊ ክፍል ተንሰራፍቶ ያለ በግራር ዛፍ ያጌጠ ፓርክ ነው። ኢትዮጵያ ፓርክ ስለመከለል ስታስብ ቀዳሚ እይታዋ ካረፈባቸው ፓርኮች ውስጥ አንዱ የሆነው አዋሽ ከፓርክ በላይ ህልው ተፈጥሮ ነው። በአዋሽ ወንዝ ህልውና አዋሽ ብሔራዊ ፓርክ የምስራቅ አፍሪካ ወካይ ጌጥ የሆነውን ሳላን ጨምሮ 81 አጥቢ የዱር እንስሳትን በውስጡ ይዟል። 453 አዕዋፋት፣ 43 የጀርባ አጥንት የሌላቸው እንስሳት ከአዋሽ ሸለቆ እስከ ፈንታሌ ተራራ ድረስ ተሰራጭተው ይታያሉ። 591 ስኩዌር ኪሎ ሜትር ስፋት ያለው ይህ ፓርክ ከባህር ወለል በላይ በ1000 ሜትር አማካይ ከፍታ ላይ ተንጣሏል። ሰፊው የስምጥ ሸለቆ ሜዳማ ስፍራም ከዚህ ፓርክ ገደማ ይጀምራል። ደረቃማና ከፊል ደረቃማ የሆነው ይህ ፓርክ 620 ሚሊ ሊትር አማካይ ዝናብ መጠን በአመት የሚያገኝ ሲሆን አመታዊ አማካይ የሙቀት መጠኑም 34 ዲግሪ ሴንቲግሬድ ይደርሳል። ዋናውን የፓርኩን መግቢያ ከረገጡ ጊዜ ጀምሮ በሚያደርጉት እንቅስቃሴ በቅርብ ርቀት ሳላ፣ የሰመሪንግ የሜዳ ፍየል፣ ከርከሮ፣ አምባራይሌና ኢንሹን መመልከት ይቻላል። በምሽትና አልፎ አልፎ በቀን አንበሳ፣ አቦ ሸማኔና ነብር ይታያሉ። ኢላላ ሳላ የሳላ ሜዳ ኢላላ ሳላ በአዋሽ ብሔራዊ ፓርክ መካከለኛ ክፍል የሚገኝ በደረቅ መሰል ሳርና አልፎ አልፎ በበቀሉ የግራር ዛፎች የተዋበ በሳላዎች የተሞላ ሜዳ። ሳላና አዋሽ፣ ሳላና የኢላላ ሳላ ሜዳ የማይነጠሉ መንትያ ተፈጥሮ
ሳላ በረጃጅም ቅልጥሞቹና በሰፋፊ ሸሆናዎቹ ረጅነት በደረቅ ወቅት በርካታ ኪሎሜትሮችን በማቋረጥ ህልውናውን ያቆያል። በምስራቅ አፍሪካ ለረጅም ዘመናት የዘለቀ የህልውናው ሚስጥር ይህ ነው። ከአዋሽ ጋር በጠለቀ መስተጋብር በተሳሰረ ህልውና ዘመናትን ተሻግረዋል። አዋሽ ያለ ሳላ ህይወት አልባ ነው። ሳላም ከአዋሽ ወዲያ የራቀ መዳረሻ ያለው አይመስልም። ኢላላ ሳላ በሳላ የተሞላ የፓርኩ አንጻራዊ ገላጣማ ቦታ ነው። ሳላዎች ሳር በል ሲሆኑ በቁጥቋጦ የተሞሉ አካባቢዎች እንብዛም አይመቻቸውም። እጅግ የሚያቃጥል የተባለ ፀሐይ ወጥቶ ሳላዎች ገላጣው ሜዳማ ስፍራ መጠለያቸው ነው። ሽቅብ የቀሰሩት ቀንዳቸው ጥላ እንደሆነ ሁሉ ወንዶቹ ሳላዎች ከ115 እስከ 125 ሴንቲሜትር ቁመት ሲኖራቸው እስከ 176 ኪሎ ግራም አማካይ ክብደት ይኖራቸዋል። አልፎ አልፎም እስከ 200 ኪሎ ግራም ሊመዝኑ ይችላሉ። በወንዶቹና በሴቶቹ መካከል ያለው የሰውነት መጠን ልዩነት የጎላ አይደለም። ሴቶቹ እስከ 188 ኪሎ ግራም አማካይ ክብደት አላቸው። ሁለቱም እስከ 120 ሴንቲሜትር በመጠኑ ወደ ኋላ ያጋደለ ቀንዶች አሏቸው። የቀንዶቻቸው ርዝማኔ ከመሬት እስከ ትከሻቸው ያላቸውን ቁመት ይስተካከላል። ሳላ የምስራቅ አፍሪካ ሳራማ ሜዳዎች መንፈስ የኢላላ ሳላ ከራማ ነው። እምቅ አቅም፣ ጥንካሬና ብርታትን ሳላን ይወክሉታል። የትኛውም ባለሸሆና ሳር በል ሊኖር በማይችልበት ውሃ ጥጠፍ መሬት በረሃማ ስፍራ የመኖር ብቃት አላቸው። ይህንንም የሚያደርጉት አብዛኛውን ጊዜ ፀሐይ ከመውጣቷ በፊት ወደ ግጦሽ በመሰማራት እርጥበት ያዘሉ ሳሮችን ይግጣሉ። ሽንታቸውን በመቆጠብ የሰውነታቸውን ሙቀት ከመደበኛው በላይ ከፍ እንዲል በማድረግ ከሰውነታቸው የሚወጣውን እርጥበት በማመቅና በሌሎችም ተፈጥሯዊ ኪል በመቋቋም ነው። ሳላዎች የበረሃ ኑሮ ልምዳቸው እንደ ሌሎቹ የበረሃ ሳር በል እንስሳት ርቀት ተጉዘው ለአንድ ጊዜ የሚያገኙትን ውሃ በብዛት በመጠጣት አይደለም። እንዲያውም በአማካይ 100 ኪሎ ግራም የሚመዘን ሳላ በቀን የሚፈልገው 3 ሊትር ውሃ ብቻ ነው። ማህበራዊ አደረጃጀታቸው ዘላን፣ ቡድናዊና የተደባለቁ መንጋዎች ያሉበት ሲሆን አልፎ አልፎም ገለልተኞች ይታያሉ። በአንድ ቡድን ውስጥ ሴቶች፣ ወንዶች፣ ጥጆችና ኮርማዎች በአብሮነት ይኖራሉ።
ይህ ማህበራዊ ትስስራቸው በረሃማ ቦታዎችን ተቋቁሞ በጋራ እንዲዘልቁ ያስችላቸዋል። በአፍሪካ ቀንድ የሚኖረው ሳላ በተለያዩ ፓርኮች ውስጥ ቢገኝም አንድ አይነት ተፈጥሯዊ አኗኗርን ይከተላሉ። በቡድን ውስጥም ሆነ በአንድ ቀጠና የሚኖሩ ሳላዎች በአካላዊ እንቅስቃሴ በራስ ንቅናቄና ጆሮቻቸውን በመቀሰርና ምልክት በመስጠት ተግባቦት ይፈጥራሉ። ኮረብታማ ቦታ ላይም በመውጣት አካባቢያቸውን ይቃኛሉ። በዚህ ሐሩር ሰማይ ላይ በርካታ አዋፋት ይበራሉ። አዋሽ ድንቅ የአዋፍ መዳረሻ ነው። ከነዚህ ውስጥ ማራኪ የሴትነት ተፈጥሮ የተላበሰችው ጸሐፊዋ ወፍ የከፊል ሰሃራ ብርቅዬ ብቸኛ ዝርያ ወፍ ናት። የደረቀ ሳር መልክ ያላቸው ባለረጃጅም እግረ ግዙፍ አዋፍ የአረብ ኩርኩሜ ወፍ እንደ ጸሐፊዋ ወፍ ሁሉ በዚህ ሜዳም በፓርኩ ሲዘዋወሩ የሚገኙና መስኩን የሚያደምቁ የአዋፍ ዝርያ። የአረብ ኩርኩሜ ከፊል ደረቅ ሳራማና ገላጣ በሆነ ቦታ ላይ የምትኖር ወፍ ስትሆን የአዋሽ ፓርክም እጅግ ምቹ መዳረሻዋ ነው። በዚህ ሳራማ ስፍራ በንቃት እየተዘዋወረች ፌንጣ፣ አንበጣና ጢንዚዛ በመልቀም ትመገባለች። በአዋሽ ፓርክ እንደ አረብ ኩርኩሜ ሁሉ ሌሎች መሰል የኩርኩሜ ዝርያ አዋፋት በብዛት ይገኛሉ። በአዋሽ ወንዝ ህልውና ህይወት የዘራ የአዋሽ ፓርክ ብቻ አይደለም። አዋሽ በፈሰሰበት ሁሉ ህይወት አለ። የአዋሽ ተፈጥሮ የወንዝነት ተፈጥሮ ብቻ አይደለም፣ ከዚያም ያልፋል። እንደ አንድ የውሃ አካል ሸለቆ ቀርድዶ እንደሚሄድ ቁልቁል እንደሚያስገመግም ፏፏቴ መስክን እንደሚያለመልም አይነት አዋሽ ወንዝ ብቻ አይደለም። አዋሽ ጥበብም ጭምር ነው፣ የተፈጥሮ ስንክን። የአዋሽ ወንዝ በፓርኩ ምዕራባዊ ዳርቻ ደቡባዊ ጫፍ ከትሮ የአዋሽ ብሔራዊ ፓርክን ዳርቻ በመያዝ ምስራቃዊ ጫፍ አቅጣጫን በመያዝ ይነጉዳል።
በዚህ ፓርኩን በሚያቋርጥበት ስፍራ እጅግ መስህብነት ያላቸው ለዓይን የሚማርኩ ሸለቆዎችን አንጾ ለጆሮ መሳጭ ዜማን የሚፈጥሩ የውሃና አለት ግጭቶች የሚሰሙበት አስደሳች ፏፏቴን ፈጥሮ አረንጓዴ በዛፍ የተሞሉ ስፍራዎችን መስርቶ ሳያቋርጥ ይፈሳል አዋሽ። የአዋሽ ዜማ አሁንም በዚህ ፓርክ ውስጥ በጉልህ ይሰማል። በዚያ ስፍራ በአንድ አይነት ስልተ ምት የተቃኘ ዜማን እያደመጡ ቀንዎን ቃኝተው ሌሊቱን በተመስጦ ለማሳለፍ ከፈለጉ ማረፊያ አያሳስቦትም። አዋሽ ፏፏቴ ሎጅ በፏፏቴው አናት ላይ ይገኛል። በቀን ውሎ የፓርኩን ክፍል ጎብኝተው የአካል ድካሞንና የመንፈስ እርካታውን በተፈጥሯዊ የሙዚቃ ቅኝት በሚዜምበት ማረፊያ ያጣጥማሉ። እንደ ልብ ምት ተደጋግሞ ቢሰማ የማይሰለች ዜማ የሚያደምጡበት ስፍራ። አዋሽ በውስጡ ብዙ ሕይወት ይዟል። የፓርኩ የዱር እንስሳት ከግጦሽ በኋላ አዋሽን መጎብኘት ልምዳቸው ነው። ከትሩፋቱ ይቋደሳሉ። አዋሽን መኖሪያ ያደረጉ እንስሳት በብዛት ይገኛሉ። ጉማሬና አዞ ትላልቆቹ የውሃው አካል ኗሪ ናቸው። ከአዋሽ ፏፏቴ ሎጅ ፊት ለፊት ካለው ቁልቁል የሚወርድ ውሃ ዳርቻ ወጥተው ፀሐይ ሲሞቁ የሚታዩት አዞዎች ከሌሎች የናይል አዞ ዝርያዎች አንፃር መጠናቸው አነስተኛ ነው። በባህሪያቸው ግን ቁጡ እንደሆኑ ይነገርላቸዋል። አዋሽ ወንዝ ለበርካታ የአዋፍ ዝርያዎች መዳረሻ ነው። የግብጽ ዝይ፣ ባለኩንታት ዝይ፣ የተለያዩ አሳውመቴ ዝርያዎች፣ የግብጽ ኩልሊትና ሌሎች የኩልሊት ዝርያዎች በስፋት የሚስተዋሉት ናቸው። ሌላኛው የአዋሽ መዳረሻ ሰሜናዊ የፓርኩ ክፍል ሲሆን በዚያም ተፈጥሮ ምቾትን ደርቦ ይገኛል። የቢለን ፍልውሃ የቢለን ፍልውሃ ይህ ቦታ በተፈጥሯዊ ፍልውሃ ከእንስሳት እስከ አካባቢው ሰው ድረስ በልግስናው ምርኮ የደራ መዳረሻ ነው። በዘንባባ ዛፎች ያሸበረቀ ቀጠናው አይንን ምርኮ ይጥል ዘንድ ረድቶታል። በዚህ ስፍራ አይን መያዝ ከጀመረበት ሰዓት ጀምሮ ከምድር በሚፍለቀለቁት ፍልውሃ ትንፋሽ አካባቢው በገነት ሲዋጅ አውዱ የጠራቸው የሚመስሉ አዳኝና ታዳኝ የዱር እንስሳት የስፍራው ምርኮኛ ይሆናሉ። የቢለን ፍልውሃ
ይህ ሁሉ የሰርክ ትዕይንት በስፍራው ከትመው መመልከት ምኞቶ ሆነ እውን የሚያደርጉትን ምኞቶን የሚያሳካ መዳረሻ በዚያ ያገኛሉ። የቢለን ፊል ውሃ የቢለን ፊል ውሃ የመንደር መመስረቻ ስፍራ የተመረጡ የድንኳን መገንቢያ ቦታዎች ተዘጋጅተዋል። በዚያ ያለ ስጋት ያርፋሉ። እጅግ አስደሳች በሆነ ተፈጥሯዊ ክስተት የተገኘ ድንቅ ስፍራ በፊል ውሃው ሰውነቶን አፍታተው በተዝናኖት የሚያርፉበት ቦታ በጠራው ሰማይ የሚፍለቀለቁ ሰማይ ሙሉ ከዋክብትን እየተመለከቱ የታላላቅ አዳኝ የዱር እንስሳትን ድምጽ ከነፍሳት ሲርሲርታ ቃኝተው ያደመጡ ከትውስታ የማይወጣ ትዝታን ማስቀረት ፍላጎቱ ሆነ በዚያ የድንኳን መንደር መስርተው ያድራሉ።